ጥገና ሕክምና መውሰድ የማይችል ከሆነ እና የሐሞት ጠጠሩ የኮሌስትሮል ጠጠር ከሆነ ቀዶ ጥገና የማያስፈልገው ሕክምና ሊሰጠው ይችላል። ይህ ሕክምና የተሰጠው ሰው በየ5 ዓመቱ የሐሞት ጠጠሩ እንደገና ይከሰትበታል። የዚህ አይነቱ ሕክምና 2 አይነቶች ናቸው። እነዚህም ኦራል ዲሶሉሽን ቴራፒ፣ እርሶዳዮል፣ አክቲጎል እና ኪኖዳዮል ቼንክስ የሚባሉ በአፍ የሚወሰዱ መድኃኒቶች የሐሞት ጠጠርን የሚያሟሙ መድኃኒቶች ናቸው። እነዚህ ትናንሽ የኮሌስትሮል ጠጠሮችን ለማሟሟት ይጠቅማሉ። እነዚህ መድኃኒቶች ለወራት ወይንም ለዓመታት ሊወሰዱ ይችላሉ። ሾክ ዌቭ ሊቶትሪፕሲ ይህ ሕክምና ማለት ሊቶትሪፕተር የሚባል መሳሪያ ሰውነታችን ላይ ሞገድ በመልቀቅ የሐሞት ጠጠሮችን ይሰባብራል። ይህ አይነቱ ሕክምና ብዙም የተለመደ አይደለም። ከኦራል ዲሶሉሽን ቴራፒ ሕክምና ጋር አብሮ ሊሰጥ ይችላል። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ ጤናማ የአመጋገብ ዘይቤ መከተል ይህንን በሽታ ለመከላከል ጠቃሚ ነው። ሞኖ አንሳቸሬትድ ፋትስ የወይራ እና ካኖላ ዘይቶች ወይንም ኦሜጋ 3 ፋቲ አሲድስ ተልባ፣ የአሳ ዘይት እና የካኖላ ዘይት መመገብ ከዚህ በሽታ ይከላከላል። ሳቸሬትድ ፋትስ ስጋ፣ ቅቤ እና የእንስሳት ውጤቶች የበዛባቸውን ምግቦች በብዛት አለመመገብ። ከፍተኛ የትራይግሊሰራይድስ መጠን ያለባቸው ሰዎች የአሳ ዘይት ቢወስዱ በጣም ይጠቅማል። ምክንያቱም የአሳ ዘይት የሐሞት ከረጢት የያዘውን ሙሉ በሙሉ ማውጣት የሚያስችል አቅም ስለሚሰጠው ነው። ፋይበር የበዛባቸውን ምግቦች በብዛት መመገብ ይህንን በሽታ ለመከላከል ጠቃሚ ነው። እንደ ለውዝ ያሉ ምግቦችን፣ ፒናትስ አንድ ትሪ ናትስ ሳች አዝ ዋልናትስ አንድ አልሞንድስ በብዛት መመገብ ይህንን በሽታ ለመከላከል ጠቃሚ ነው። አትክልትና ፍራፍሬ በብዛት መመገብ ይህንን በሽታ ለመከላከል ጠቃሚ ነው። ስኳር ወይንም ካርቦሃይድሬት የበዛባቸው ምግቦች ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ሌላ የጤና ችግር በማያመጣ መጠን በቀን 1-2 አልኮል መጠጣት በተወሰነ ረገድ ይህንን በሽታ ለመከላከል ጠቃሚ ነው። ቡና መጠጣት ይህንን በሽታ ለመከላከል ጠቃሚ ነው። ጤናማ ክብደት እንዲኖረን መጣር ጠቃሚ ነው። ነገር ግን ክብደት በአንድ ጊዜ መቀነስ ለዚህ በሽታ ዋነኛ ምክንያት ነው። ስለዚህ በአጭር ጊዜ ውስጥ ብዙ ክብደት ለመቀነስ ማቀድ የለብንም። ወይንም በአጭር ጊዜ ውስጥ ብዙ ክብደት ለመቀነስ ካቀድን እርሶዳዮል፣ ሌላ ስሙ እርሶዲኦክሲኮሊክ አሲድ ወይንም አክቲጎል ነው የሚባለውን መድኃኒት መውሰድ ይህንን በሽታ ለመከላከል ጠቃሚ ነው።